السلام عليكم ورحمة الله وبركاته. እንዴት ናችሁ ሀባይብ? ደህና ናችሁ ወይ? ሰላም ናችሁ? እኔ ያለሁ አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ ሰላም፣ ሁሉ አማን ናችሁ? እኔ አለሁላችሁ አልሐምዱሊላህ ረቢል ዓለሚን። ዛሬም እንደተለመደው አበቦችን እንሰራለን፣ መስራታችንን እንቀጥላለን ማለት ነው ሀባይብ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስራው ሙያው ትንሽ ቢሆን ከጠቀማችሁ ደግሞ ሰብስክራይብ አድርጉ እላችኋለሁ ሀባይብ። እና ኢንሻአላህ አብረን እንሰራለን። ዛሬ በርከት አድርጌ ነው ልሰራ ያሰብኩት ኢንሻአላህ። አብረን እንቆያለን ማለት ነው። እንዴት ናችሁ እናንተ? ደህና ናችሁ ወይ? ዱባዮች ሙቀት እንዴት እያደረጋችሁ ነው? ወላሂ ሙቀቱ በጣም ነው የሚከብደው። ሌላ በጣም ይከብዳል ሀቂቀተን። እናንተ እንዴት ናችሁ ታዲያ? እንዴት እያደረጋችሁ ነው ሙቀት ሀባይ? እስኪ ንገሩኝ ኮሜንት ላይ። ውጭ መሰሩ አላችሁ ወይ? መዝራዓ ምናምን ያኔ አትክልት ምናምን ውሃ የምታጠጡ መኪና የምታጥቡ ብቻ ውጭ ላይ ስራ ያላችሁ ልጆች አለን በሉኝ እስኪ፣ ልክ እንደኔ ማለት ነው። አለን በሉኝ እሺ። እኔ እሰራለሁ፣ ውጭ እሰራለሁ። ትንሽ አትክልቶች አሉ፣ እነሱን ውሃ አጠጣለሁ። መኪናም አለ፣ ትንሽ መኪና አጥባለሁ። እንደዛ ነው እላችኋለሁ ሀባይ። ብቻ አላህ ሱብሃነሁ ወተዓላ ሰብር ይስጠን። ሰብር ያስፈልገዋል፣ ወላሂ ሰብር ያስፈልገዋል። ይሄ ሙቀቱ የዘንድሮ ሙቀት ሰብር ያስፈልገዋል። ገና ከመግባቱ በጣም ነው የሚያቃጥለው። እስኪ አቡዳቢ አለአይን ምናምን ያላችሁ እስኪ እንዴት ይዟችኋል ሙቀት? እኔ ዱባይ ነኝና በጣም ነው የሚሞቀው ሀቂቀተን። የምር ላኢላሀ ኢለላህ አዲስ ነው የሆነብኝ፣ ልክ እንደ አዲስ ነው የሆነብኝ ወላሂ። ብቻ አልሐምዱሊላህ አላህ ሱብሃነሁ ወተዓላ እንግዲህ ሰብሩን ይስጠን፣ ጽናቱን ይስጠን ወላሂ። እኔ ዛሬ የመጨረሻ ልቤን አመመኝ ወላሂ ሙቀቱ ማለት ነው። ቀን ላይ ወደ ውጭ የሆነ ማንጎ ምናምን ነበረ፣ እሱን ስርስሩን እንትን እያደረኩኝ ልቤን አመመኝ ወላሂ። በቃ የሆነ ውዴቅ ያለኝ በጣም ነው ፀሐዩ የሚያቃጥለው። እና ዱዓ ያስፈልገናል ወላሂ። እንደው አላህ ከዚህ እንደው ከሙቀት በላብ በላብ ከመታጠብ እንደው አላህ ሱብሃነሁ ወተዓላ ሀሳባችንን አሳክቶልን የሁሉንም ሀሳቡን አሳክቶልን ወላሂ እንደው በሰላም አላህ ለሀገራችን ያብቃን ወላሂ ሀበል። ሁሉም የመዳም ቅመም እንደው አላህ ሱብሃነሁ ወተዓላ ነጃ ይበለን። እንደው ከዚህ ሀሩር ከሆነ ሀገር ሀሩር እኮ ነው ሀሩር። አላህ ሱብሃነሁ ወተዓላ እንደው ከጀሃነም እሳት የሚጠብቀን ወላሂ። እና እኔ ሙቀቱ ከብዶኛል ነው የምላችሁ። እና እናንተሳ እንዴት እየያዛችሁት ነው? ዱዓ አድርጉ ወላሂ። ዱዓ ያስፈልገናል። እኛ የመዳም ቅመሞች ስፔሻሊ ዱዓ ያስፈልገናል ወላሂ። ምንም በትግል አልሆነልንማ። በትግል ምንም እየተሳካልን አይደለም። በቃ የሆነ ዱዓ ያስፈልገናል። አላህ በቃ መንገዱን ያስተካክልልን። መንገዳችንን በቃ ቀላል ያድርግልን፣ ሰህል ያድርግልን። አያክብድብን ወላሂ። እና እኔ ዛሬ አሁን እኔ እዚህ ዱባይ እንደነገርኳችሁ አሁን 9 አመት ጨርሼ 10 አመት እየገባው ነውና የዚህኛው አመት ሙቀቱ የሚከብድ ይመስላል። ሁሌ አመት እንላለን፣ ግን ሁሌ ሙቀቱ ያው ነውና አላህ ይሰብርልን። አላህ ሰብር ይስጠን። አላህ ለሀገራችን ያብቃን እላችኋለሁ ሀባይ። ዱዓ ያስፈልገናል። ዱዓ በጥቅሉ ዱዓ ያስፈልገናል። እኛ እንደው
በዱዓ ካልሆነ በስራም አልሆነልንም። በመድከምም አንደኛ ነበርን፣ ብር በማግኘትም አንደኛ ነበርን። ግን እንደው አንዳችንም እየተሳካልን አይደለም። ሀታ ሀገር ሂደን ራሱ ደስተኛ አልሆንም። የመዳም ቅመም ሲባል በቃ ደስታ የተነፈቀው ይመስል በቃ አትደሰቱ የተባለን ይመስል ወላሂ እኔ ግርም ይለኛል እኮ አንዳንዴ የምን አገር ሂደው ራሱ በቃ ወደዛ ወደዚህ ከሰው ከምኑ ችግሩ ብዛቱ እና ባይ ምን ልላችሁ ነው? ዱዓ ያስፈልገናል። ዱዓ እንደራረግ። ዱዓ አድርጉልኝ ነው ስትሰሩ፣ ስትወጡ፣ ስትገቡ፣ ስታኙ፣ ስትነሱ ዱዓ በቃ ዱዓ። በዱዓ ካልሆነ በትግል አልሆነልንም። በትግል የሚሆን ነገር አይደለም እላችኋለሁ አባዬ። እና ሰብስክራይብ እንደራረግ። እስኪ ሰብስክራይብ እንደራረግ። እስኪ እኔ የምላችሁ ማለት ነው አሁን እንደው ሰብስክራይብ እየተደራረግን ነው አይደለም? እንደዚህ አሁን በቴሌግራም ፎሎ እየተደራረግን ነው፣ ሰብስክራይብ እየተደራረግን ነው አይደል? እስኪ ይሄ ቻሌንጅ ይሄ አሁን ምን ተጠቀማችሁ በዚህ ቻሌንጅ አሁን በቴሌግራሙ ቻሌንጅ እስኪ ምን ተጠቀማችሁ? አባይ እስኪ ንገሩኝ። እንደው ስፔሻሊ ይሄ መዳም ቅመሞች በሰሞኑ በቃ የጀመርነው ቻሌንጅ ማለት ነው ምን ደረሳችሁ? ሰብስክራይባችሁ ምን ደረሰ? አደገ ወይ? ሰዓቱ እንኳን አይጨምርም። ሰዓቱ አይጨምርም። ግን እንደው ሰብስክራይብ ምን ደርሳችኋል? እና ቪዲዮ ልቀቁ። በተለይ ሾርት ሰብስክራይብ ያመጣል። ሰዓት ነው እንጂ የሌለው ሾርት ቪዲዮ ሰብስክራይብ ያመጣል። አባይ ሾርት ቪዲዮ ልቀቁ። በተቻላችሁ መጠን ሾርት ቪዲዮ ልቀቁ። ያው ለሰዓትም ባይሆን ሰብስክራይብ ግን ያመጣላችኋል። እኔ በሾርት ነው ሰብስክራይብ እስካሁን ያገኛለሁ። ሰዓት ግን ዜሮ ነው። ኦቻርስ ዜሮ፣ ሰብስክራይብ ግን አለው ይመጣል። እና አንዱን ይዞ ማልቀስ አንድ ነገር ስለሆነ ሰብስክራይቡን ራሱ ካገኘን ደግሞ ሰዓቱን እንመላ እንፈልጋለን። ደግሞ ለሰዓቱ ማለት ነው 1000 ሰብስክራይብ ካገኘን ደግሞ የ4000 ሰዓትን ደግሞ የሆነ መላ እንፈልጋለን። እና እንጠንክር። በጠንክር ነው የሚያዋጣው። ጠንክሩ፣ እንጠንክር፣ እንደጋገፍ። ወላሂ ራስ በራሳችን ደገፍ እያለን ከዚህ ሙቀት ራሳችንን ካላወጣን ማለት ነው ማንም አያጣንም። ወላሂ እስኪ በቃችሁ፣ እስኪ ኑ ቶሎ፣ እስኪ ሙቀቱ ብሶበታል ምናምን የሚለን ወላ ቤተሰብ ወላ ምን የለንም። ራሳችንን እናድን ነው የምለው እኔ ከዚህ ሙቀት ማለት ነው። ወላሂ ቢስሚላህ ረህማን ረሂም ሁሌ የማይለመድ ነገር ቢኖር ሙቀት ነው። እኔ በጣም ነው ያንገሸገሸኝ ወላሂ። እና እንደዛ ነው እላችኋለሁ። አባይ በዛውባችሁ አይደል? በዛውባችሁ ለማንኛውም
ተስፋ አንቆርጥም መቼስ በአላህ ሱብሃነሁ ወተዓላ አንድ ሰው ተስፋ አይቆርጥም። ተስፋችን እሱ ነው። የሆነ ቀን ነጃ ይለናል ከዚህ ሙቀት ከዚህ ሀሩር የሆነ ቀን ያወጣናል በኢዝኒላህ ተዓላ። አላህ ሱብሃነሁ ወተዓላ ነጃ ይለናል በኢዝኒላህ ተዓላ። በሱ ፍቃድ አንድ ቀን እንወጣለን ከዚህ ሙቀት አረፍ የምንልበትን አላህ ይሰጠናል በኢዝኒላህ ተዓላ። ይዘገያል እንጂ አይቀርም አባይ